ምንድነው አጋን የምን መንፈስ ነው የመናፍቅ መንፈስ እኔ እኮ ማይገባኝ ነገር አለ መናፍቅ ማለት ምን ማለት ነው የሐሰተኛ ክርስቶስ ልጆች ማለት ነው እንዴ አልተረዳሁም ነበር የሐሰተኛው ክርስቶስ ልጆች የሐሰተኛው ክርስቶስ ልጆች የሐሰተኛው ክርስቶስ ልጆች ከኔ ፊት ቀድሞ ይመጣል ብዙዎቹ ያስቷቸዋል የሚሉት ብሎ የተናገረ የሱ ልጆች ነው የሱ ልጆች የሐሰተኛው ክርስቶስ እንዴት ገባችሁበት እሱ ላይ ታዲያ እኛ እሱ ለትምህርት ወንድሙ ጋር መጥቶ እዛ ወንድሙ ጋር ይገባል ነው ስለፍራት ያስ እሺ ምንድነው ያልከኝ የሐሰተኛው ክርስቶስ እሺ የሐሰተኛው ክርስቶስ ልጆች የሐሰተኛው ክርስቶስ ልጆች የሱ እሱ ውስጥ እንዴት ገባ ወንድሙ ጋር ገባ ነው ወንድሙ ጋር ገባ ለምን ገባ እሱ እንዲሰቃይ አልቻለው ስለስራጃ አመለጠ እሺ አልቻለው አመለጠ አወጣችሁ እንዴት አወጣችሁ ድንግል ነቀለችው ከኛ ውስጥ ከናንተ ውስጥ ስንት ናችሁ ስድስት ናችሁ ምን አጋንንት ናችሁ ሰይጣን አጋንንት ናችሁ እንዴ የጌታን ስም የሚጠራ ሁሉ ይድናል ይባላል ይድናል ሐሰተኛ ክርስቶስ ነው የሚያመጣው እውነተኛው ክርስቶስ አይደለም ሐሰተኛው ስለምንጠራ ለጊዜው ነው ምንድነው ለጊዜው ነው የሚድነው ለጊዜው ነው ልጁ መስቀል አስሮ የለም እንዴ ልጁ መስቀል አስሮ እየተቃጠሉ ዛሬ አሏል እንዴ እንዴ ሲያቃጥል እሱ እሺ እናቱ ማርያም ሲያቃጥሉ ነው እዛ እንዴ ነው እኔ እኮ የጌታን ስም የሚጠራ ይድናል ይላል ጊዜያዊ ይድናል ከዛ በኋላ ግን ህይወት የለም ስንቃጠል ይዋለው አሁን ሸኙ ወደ ተሸኛለህ ወደ መጣንበት ወደ በረሃማ እንዴት ይሆናል በረሃ ነው ለምን በቃ ዘመዶቻችን ጋር እንኖራለን መጽሐፍ ቅዱስ ይዛችሁ አልቻለም ዛሬ አልቻለም ዛሬ ወይ መጽሐፍ ቅዱስ ለምን ይዛችሁ መጣችሁ መጽሐፍ ቅዱስ ለመስበክ ከኛ ለመቀላቀል እስቲ ስበኩ እስቲ ተነሱ ሲንዳጋንንትነታችሁ መጽሐፍ ቅዱስ ይዛችሁ መጣችሁ እንዴ ነው ሰው እስቲ ስበኩ እኛ የክርስቶስ ልጆች መሆን የምትፈልጉ በጌታ በኢየሱስ ስም በእናንተ ውስጥ ያለ መንፈስ ይወጣል በጌታ በኢየሱስ ስም ተሰካችኋል የምናገረው እውነታ ነው ወደ ክርስቶስ ወደ መሲህ የሚያደርሰን ነው ስለዚህ ወገኖቼ ይህን እውነተኛ ክርስቶስ ተቀበሉ ዘንድ ወደ እናንተ ወጥቻለሁ ወገኖቼ እውነተኛ ክርስቶስ እንድትቀበሉ እለምናችኋለሁ ለእኛ ሲደሙ ያፈሰሰነው ወደኛ ትመጡ ዘንድ እለምናችኋለሁ ኢየሱስ ክርስቶስ ደግሞ ይህን ይፈጽማል ያደርጋል ሃሌሉያ ያደርጋል ሃሌሉያ ጌታ ሆይ ትፈጽማለህ አመሰግንሃለሁ ጌታ ሆይ ክብር ምስጋና ላንተ ይሁን ለዘላለም አሜን በጌታ በኢየሱስ ስም ለምን ነው ያላችሁ ብቻው እሱ ጋር ለምትገኝ እሱ ጋር ለማውራት ከየትኛው ከክርስቶስ የትኛው ክርስቶስ ነው አሁን ያላችሁ ውሸታሙ በስሜ ይመጣል ብሎ አስቀድሞ ተናግሯል መንቃት ያለ መንቃት ጉዳይ የራሳችን መፍዘዝና መደንገዝ የባህሪያችን አንዱ ያደረገው ይሄ ደጋ ላይ ወደቀው ይሄ ዛሩ ልክስክሱ ጉዳው መጀመሪያ ፈዘዘ ከዛ በኋላ ይሄ ደግሞ ከባህር መጣ ሃሌሉያ እያለ ኢየሱስ ጌታ ነው እያለ ትፎክራላችሁ እስቲ ፎክሩ ሃሌሉያ በከላ ተተተ ሃሌሉያ በጌታ በኢየሱስ ስም ሃሌሉያ ወደ ቀኔ ነው መሰለኝ እንዴት ነው የምትሉ ሃሌሉያ ለምንድን ነው የምትሉ ወንፈራፈሩት ወይ የምትሉ እኛ ምን ፈራፈረው ሰይጣን ነው አጋንንት ንጉስ መጀመሪያ እንዴት ነው ሲጀምሩ እንዴት ነው ሲጀምሩ እኛ ሲጀምር እንጸልይ እስቲ እንዴት ነው ጸሎት ነው እሺ ቀጥሉ ወይ ወደዚህ ፊታችሁ
ሃሌሉያ ሃሌሉያ እስቲ ጸሎትን ቀጥሉ ሃሌሉያ ኢየሱስ ኢየሱስ ናውደኛ ኢየሱስ ኢየሱስ አንከራራቦስ ፓቻቻቻቻቻቻ ፓቻራው ካካለለው ቾቾፓረስ ኢየሱስ ወደኛ ና ኢየሱስ ከሞን ኢየሱስ ኢየሱስ ጌታ ነው ኢየሱስ ጌታ ነው በስልጣናችን ላይ ማንም ንጉስ የለም ካለ ኢየሱስ ኢየሱስ ጌታ ነው ሃሌሉያ በኢየሱስ ስም ጥልቅ ወደ ጥልቅ ግቡ በኢየሱስ ክርስቶስ ስም አጋንንቶች ራቁ ከኛ በጌታ በኢየሱስ ስም ወደ ጥልቅ እንድገቡ እናዛቸዋለን ወደ ምድረ በዳ እንድትሄዱ እናዛቸዋለን ሃሌሉያ ጌታ ሆይ ትፈጽምልናለህ አምላካችን ሆይ እናመሰግንሃለን ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም እሺ ከዛ ስትወርቁ ደግሞ እንደምትወርቁ በመጨረሻው ነው በመጨረሻው የምትወርቁት ምን ጣለን ነው የምትሉት መንፈስ ቅዱስ ጣለን ነው ወይስ እግዚአብሔር አብ ጣለን ነው ወይስ እግዚአብሔር ወልድ ጣለን ነው መንፈስ ቅዱስ ጣለን ነው መንፈስ ቅዱስ እንዴት ነው የምትወርቁት መጀመሪያ እንዴት ነው ጸልያችሁ የምትወርቁት ወይስ እንዴት ጨፍራችሁ የምትወርቁት እንጸልያለን እስቲ ቀጥሉልኝ እዛ በልሳን ሃሌሉያ ባጋረቦት ኢየሱስ ሃሌሉያ 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 ኢየሱስ ኢየሱስ ሃሌሉያ ጌታ ሆይ ናውደኛ አምላካችን ሆይ ናውደኛ ጌታ ሆይ ኦ ሃሌሉያ ሃሌሉያ ባጋረቦት ተተ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 tተtተተተተtተtetetete ወዲያው ትነቃላችሁ ከዛ ወዲያው ወደ ተመተረው እንደዚህ ተፈራጣችሁ ስነስርዓት ያዝ ብያለሁ ቋጥ እሺ ወደ ተመተረው ስታስተምሩ ኦርቶዶክስ ምንድነው የምትሉት እስቲ እንደው የምትሉት እኛ እስቲ ቀጥሉ በትምህርታችሁ ላይ ያለው እንዳጋንንትነታችሁና እንዳስተማሪታችሁ ቀጥሉ እኛ ወገኖቼ ዛሬ የምንማረው ትምህርት ስለሚታየው ወይም ስለማይታየው ክርስቶስ ነው የኛ ክርስቶስ የምናየኛ ነን የምናገረው ከሱ ጋር ነን የሌሎቹ የአሕዛብ አምላክ አይታይም ጆሮ አለው አይሰማም አይን አለው አይታይም አይዳሰስም አያይም እንዲያለው የአሕዛብ ትምህርት ማለት የትኛው ነው ኦርቶዶክስ የኛ የዚህ ኦርቶዶክስ እውነቱ ግን የቱ ነው እውነቱ የእናንተ እንዴት የእናንተ ነው አሁን ስለተያዝክ ነው የእናንተ ነው አሁን ስለተያዛችሁ ባትያዙ ግን የኛ ማህላ እሺ ጸልዩ ስለ ህዝቡ እንዴት ነው የምትጸልዩት እስቲ ጸልዩ ጌታ ሆይ ሀገራችን ኢትዮጵያ ታስባ ዘንድ ጸልያለሁ አምላካችን እግዚአብሔር ሆይ በዚህ ምድረ በዳ ላይ ያንተ መንፈስ እንዲሰበክ ያንተ ወንጌል እንዲሰበክ በሀገራችን በኢትዮጵያ ላይ ያንተ በረከት እንዲፈስ እንለምንሃለን ጌታ ሆይ ታረጋለህ አምላካችን ሆይ ደንፈስሮ እናውቃለን አምላካችን ሆይ ሀገራችን ኢትዮጵያ ተባርካ ዘንድ ለምንሃለን በልጅ በጌታ በኢየሱስ ክርስቶስ ስም ባርካት በመተወደው በብላቴና በኢየሱስ ክርስቶስ ስም ባርካት ኢትዮጵያ ተባረከች ይሁን ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ጌታ ሆይ በቤተ ክርስቲያን እየሆኑ በሌሊት እየተነሱ ዳዊት የሚለጉትን በጌታ በኢየሱስ ስም ዳዊታቸው አፍርሳቸው ከነ ዳዊታቸው ወደ ጥልቅ ላካቸው በጌታ በኢየሱስ ስም ዳዊታቸው የጠፋ ይሁን አይናቸው የጨለመ ይሁን በጌታ በኢየሱስ ስም የኛ መንግስት እንዲያገኙ ለምናለን ጌታ ሆይ ታረጋለህ ወደኛ መንግስት አምጣቸው የለም እንደዚህ ነው አይናቸው የጠፋ ይሁን እሺ ስለ ቤተ ክርስቲያኗስ በተለይ ስለ ቤተ ክርስቲያኗ ያላችሁ ቤተ ክርስቲያኗ የኛ እንድትሆን እስቲ ቀጥሉ እስቲ ያለው ሁሉ እንዲወጣ የጌታ መንፈስ ብቻ ያስተኛው ጌታ ብቻ ሳይሰበክ ያስተኛው ጌታ ብቻ እንዲሰበክ ነው እንዴ አሁን ነው ቋስተኛ የምትለው አዎ እኛ ሐሰተኞች ነን ሐሰተኞች ድንግል ማርያም እንዴት ነው ድንግል ማርያም የክርስቶስ እናት ናት አዎ እሺ ሰው ነች እኛ መልአክ ነች ብቻ ነው ሰው ነች አዎ አታማልደንም ታዲያ ለሰይጣን ታማልዳለች ድሮስ እኛ የሚያማልደን
ክርስቶስ ብቻ እኔ ምን ድንጋይ ለሰይጣን አማልዳ ታውቃለች ለሰይጣን ታማልዳለች ነው ክርስቶስ ሞታለች እንዴ ምን መሞት ባምንድን ነው ችግሩ አሞታ ከሞተ በኋላ ሰው ነች አፈር ነው የምትሆነው ከማጋታ ገናኛለች የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አይደለም እንዴ ያለው ጌታ እነሱ ከሞቱ ቆይተው የለም አዎ ታዲያ እንዴት ነው የአብርሃም አምላክ የይስሐቅ አምላክ አይደለም እሷ አምላክ እኮ ይባላል ግን እሷ ከማታማልደናለች ከጌታ ነው ከልጆ አታማልደን ለምን እሷ ሰው ላይ ሞት አለ ከሞተ በኋላ ከማንም አታማልደን የሚያማልደው ክርስቶስ ራሱ ነው ካብ የሚያማልደን